ውድ ቤተሰቦቼ ዛሬ ደግሞ የማሳያችሁ የዳቦ አሰራር ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ፣ ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ወላሂ አልሐምዱሊላህ ተኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ እናንተ? እንዲሁም ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ተከታተሉት፣ አበረታቱኝ። ሀሳብ አስተያየት ደግሞ በኮመንት አስቀምጡልኝ ማለት ነው። እንግዲህ ሁላችንም የምንሰራው የተለያየ አሰራር ሊሆን ይችላል። እንግዲህ እዚህ ጋ ያቀረብኩት እንትን አድርጋለሁ፣ ጥቁር አዝሙድ ነው። እኔ ጥቁር አዝሙድ አንድ ላይ እንዲቀላቅል ነው የምጨምረው ማለት ነው። ግማሾቻችን ተላይ እንጨምረዋለን፣ ተላይ ሊጡ ላይ ፎረን ስንጨምር እሊጡ ላይ እንጨምራለን። ግን እኔ ደግሞ ድብልቅ እንድልልኝ ነው እንድደባለቅ ነው የምፈልገው ማለት ነው። እንዲሁም ደግሞ ግማሾቹ ኩምባውደር ምናልባት ኩምባውደር አይጨምሩም አንዳንዶቹ ሲሰሩ ማለት ነው። እና እኔ እጨምራለሁኝ። አለ ኩምባውደር አልሰራም ማለት ነው። አይጣፍጠኝም አለ ኩምባውደር። እሺ እንዲሁም ደግሞ ሱካርም አይጨምሩም መሰለኝ፣ አይጨምሩም አንዳንዶቹ እንትን። ስለዚህ እኔ ሱካር ጣፈጥ እንዲለኝ ሱካር እጨምርበታለሁ ማለት ነው። በብዙም ሳይሆን በትንሿ። እስቲ 2 ማንኪያ፣ ትንሽዋ ማንኪያ ስለሆነች 2 ብቻ አደረኩበት ማለት ነው። ከዛ ጨው እንግዲህ አይቀርም፣ ምንም ቢሆን ጨው አይቀርም አይደል? እሺ ሌላው ነገር ደግሞ እኔ ሀሊብ ባውደር ወይንም ሀሊብ ኒዶ ሀሊብ ባውደር እጨምርበታለሁ ማለት ነው። አያችሁ እንግዲህ የሁላችን አሰራር እኩል አይደለም፣ ላይሆን ይችላል። ግን ብዙም ሳይሆን ይኸው አረኩበት ማለት ነው። እንግዲህ ውስጡ ብዙም ስለሌለው እንግዲህ በዚህ መልኩ አረኩበት ማለት ነው። እንግዲህ ሁሉንም ነው እንትን የምለው። ከዛ የቀረኝ አሁን ደግሞ ካሜራ ነው ማለት ነው። ካሜራ እንግዲህ ግዴታ አይቀርም። ሌሎቻችሁ አሁን ምሳሌ ሱካር ባትወዱ እንዲሁም ደግሞ ሀሊቡን ባትወዱ ኩምባውደር ግድ ነው የሚያቦካው ስለሆነ ማለት ነው። እና በዚህ መልኩ እንግዲህ ልሰራ ነው ማለት ነው። ዳቦ የሀገራችንን የራሳችንን ማለት ነው። አብዛኛውን ሌሎቹ አሁን እኔ ጥቁር አዝሙድ ድብልቅ ብሎ ሲደባለቅ ነው የምወደው ማለት ነው። እንደዚህ ድብልቅ ሲል ታላይ ያው ነው የምታረጉት። አንዳንዶቻችሁ እንግዲህ የኔን አሰራር ደግሞ ይሄን ይመስላል ማለት ነው። እሺ አብኩቼ ልመለስ። እንዲሁም ደግሞ ትንሽ ዘይት አረግበታለሁ። ያው እጃችንን እንደይዘን ምናምን እያረግን ማውካት ማለት ነው። አብኩቼ መለሳለሁኝ። ቤተሰቦች በዚህ መልኩ እንግዲህ እንደዛ አርጌ አብኩቼዋለሁ። ብቻ አይመችም፣ በአንድ እጅ ዙሮ ማብካት አይመችም። እንግዲህ እንደተለመደው ዛሬ ያው ሰርግ ነግሬያችሁ የለ ሰርግ አለና ያው ሰርጉ አብቅቷል፣ ግን ዛሬ መስተንግዶ አለ። እስኪ ይችን እኮ ለራሴ ጎረድ ሰራ ጎረድ አርጌ ስራውን እንዲችል ማለት ነው ብዬ እኮ ነው ስራውን እንዲችለው። እስኪ ይችን በልቼ እንዲህር ብዬ ነው እላችኋለሁ ቤተሰብ። እና እንግዲህ በዚህ መልኩ እላችኋለሁኝ። እና በረታቱ ቤተሰቦቼ በኮመንት እስኪ አስተያየት ማለት ነው። እንግዲህ እኔ ሳወካ የጨመርኩትን አንድ አሁን ጓደኛ ያለች ሱካር አታረግም፣ እንዲሁም ደግሞ ኩምባውደር እንዲሁም ሀሊብ ኒዶ አትወድም ማለት ነው። የሁላችን እንግዲህ አሰራር ለየብቻ ነውና እስቲ አስተያየታችሁን እጠብቃለሁ። እንዲሁም አበረታቱኝ ማሮቼ። ዛሬ እንግዲህ እንደተለመደው ጉዞ ወደ አቡዳቢ ልጓዝ ነው ማለት ነው። ስለዚህ ዛሬ ላይፍ አልገባም ማለት ነው። በኮመንት አበረታቱኝ እላችኋለሁ ማሮቼ። አብረን እንበላለን ደግሞ እሺ። ኢንሻአላህ ቤተሰብ አሁን ቦክቶልኛል ማለት ነው። ልጋግር ነው። በዚህ መልኩ ቦክቷል። የማረገው ደግሞ እዚህ ላይ ነው። እኔ እንደዚህ ይመቸኛል። እናንተ ደግሞ የሰላጣ ካስ መስሏችሁ ከስ ነው እንዳትናገሩብኝ። ሰላጣ የምንሰራው ነው እናንተ። ይሄ ማለት ነው ልክ እንደ ኮባ ተጠቀምኩት ማለት ነው።
ያችሁ እንደ ኮባ ተጠቀምኩት። የሰላጣ እንትን ነው። ሆ እንዳትናገሩ ዋ ነግሬያለሁ። ለመዳብዬ ማለት ነው። አረና ተገለጥ ለመዳብዬ እንዳትናገሩ እሺ። እዚህ ላይ አድርጌ ቆይ ተበልሼ ቤተሰብ በዚህ መልኩ አድርጌዋለሁ ማለት ነው። ያው በአንድ እጅ ማድረግ አይመችም። ስልክ በአንድ እጅ ተይዞ ይህም በአንድ እጅ ለማድረግ አይመችም እና ተዛ ደግሞ እንደዛ አደርገዋለሁ ማለት ነው። ግን ዘይት ቀብቼዋለሁ እንዳይዝብኝ ማለት ነው። እሺ እንዳይዝብኝ። አዎ መዳብዬ እንዲያታየኝ እኮ ሰላጣውን ነው እንደዚህ የምታረጊው እንዲያትለኝ እኮ ሰላጣውን ነው እንደዚህ ወይኔ ይች ልጅ እንዳትለኝ። በቃ የኔ ውድ የምወዳችሁ ውድ ቤተሰቦቼ በዚህ መልኩ እንግዲህ አድርጌዋለሁ። አሁን ወዴት ይሄዳል? ወደ ፎረን ሊበስል ማለት ነው። ሊበስል ፎረን ይግባ ማለት ነው። እና በኮመንት እስኪ ሀሳብ አስተያየታችሁን እንዲሁም አበረታቱኝ። እስከ መጨረሻው ደግሞ ተከታተሉት። ቤተሰብ ወጣ ይልሃል። ወጣ ይገልጠዋል። ወጣ እስኪ ተመልከቱ ሲያምር። ዋው ገና እያወጣሁት ነው። አያችሁት? ዋው ማሻላ። እስኪ ከዛ ጀምራችሁትና ዋው አያችሁት? አሁን እንግዲህ ይኸው ዋው ማሻላ ዋው እናንተ ብሎ ማሻአላ አያችሁት? ማሻአላ አያችሁት? የመሰለውን ወላ አያችሁት? ዋው ማሻአላ በኮመንት ኢንሻአላህ ማሻአላ እንደምትሉኝ ተስፋ አደርጋለሁ። እና ይሄን ይመስላል። ዋው እስኪ ደግሞ ቀዝቀዝ ይበልና እንቆርሰዋለን። አሁን እያወጣሁት ስለሆነ ገና ተፎረን እያወጣሁት ነው። ይቀዝቅዝና ደግሞ እንቆርሰዋለን አብረን። በቃ አሁን እንግዲህ ይችን በልቼ ጭንጎረድ አድርጌ ዳይ ወደ ስራዬ ነው። አዎ ውድ ቤተሰቦቼ ልቆርሰው ማለት ነው። ትኩስ ስለሆነ እንትና ላይ ማለት ነው። እንግዲህ እዚህ ድረስ ይበቃችኋል ብሉ ማሻአላ ማለት ነው። ልቆርሰው እንትን ብዬ ትኩስ ነው እና ደግሞ ሰዓትም እየሄደብኝ ስለሆነ እንግዲህ እሱ ቀዝቅዞ ስትቆርስ ስታሳያችሁ ጊዜ አላገኘሁም ማለት ነው። እና ይሄን ይመስል ነበር። ይኸው ልቆርሰው እንትን አለኝ ራሱ ማለት ነው። ትኩሱን ቶሎ ወጥቼ አሁን ነው ያወጣሁት እና ልቆርሰው ነበረ እምቢ አለኝ ማለት ነው። ትኩሱን ደግሞ እንትን ይላል አያችሁ፣ ያኔ ሊቆረስልን አይችልም እና ይሄን ይመስላል። ዋው ብሉ ማሻአላ። ሰው ላይክ ማሻአላ በሉ፣ ላይክም አድርጉ። ዋው እስኪ ሲያምር ማለት ነው። እና ይሄን ይመስል ነበር ውዶችዬ። እስከ መጨረሻው ተከታተሉት። እንዲሁም ሸር እያደረጋችሁ አበረታቱኝ እላችኋለሁ። ማሮቼ መልካም ጊዜ መልካም ቆይታ። ወዳችኋለሁ። ምሳም እየሰራው ስለሆነ ስለቸኮልኩኝ ያው እንዲሁም ደግሞ ሴትዮዋም እንዳትመጣብኝ ብዬ ስላሰብኩኝ ቸኮላለሁ ማለት ነው። በቃ ቆርሻ አላሳየኋችሁም። ይሄን ይመስል ነበር የነበረ ቆይታ ውዶቼ። አመሰግናለሁ።